አሁን ያለንበት የ21ኛው ክፍለ ዘመን ሰው በሰብእናው በራሱ ምንድነው የሰጥቶ መቀበል ህሊና ያለው ጭንቅላት ነው ያለው። የካፒታሊዝም ዘመን አይደል ምንኖርበት እና ስጸልይ እግዚአብሔር ምን ይሰጠኛል ነው የሚለው። ስጾም ምን ይሰጠኛል እንደዚህ ነው የሚለው ማለት ነው። በእግዚአብሔር ማኩረፍ የሚጀምረው ይሄንን አላሳካልኝም፣ ይሄን አላሳካልኝም 5 ገዳም እጄ ጸበል ተጠምቄ ነበር አልዳንኩም፣ እንደዚህ ማልኩ አልዳንኩም፣ እንደዚህ ማልኩ አላርኩም ይብሎ በእግዚአብሔር እንኳን ማኩረፍ ይጀምራል። በሰጥቶ መቀበል መርህ ነው። ሰጥቶ መቀበል መርህ ለንግድ ነው የሚሰራው። ክርስትና ሁሉን ማጣት ነው። ለምን ሲባል ማጣቱ ራሱ ትርፍ ስለሆነ ማለት ነው። ይሄ ማጣት ትርፍ ነው። የምናተርፈው ደግሞ ክርስቶስን ነው። ዘላለም ህይወትን ስለምንወርስበት ነው። ስለዚህ እግዚአብሔር ቤተሰቦች ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። እውነት ነው፣ እግዚአብሔር ይፈውሳል። በሐዲስ ኪዳን ግን ፈውስ ዓላማ አይደለም። እስኪ ጥያቄ ልጠይቃችሁ። ጌታ ከተጠመቀ ጀምሮ ስንት ዓመት አስተማረ? 3 ዓመት ከ3 ወር አይደል? እንጀራ ስንት ቀን አበረከተ? 2 ቀን ብቻ። 3 ዓመት ሙሉ ያስተማረ እሱ ለምንድን ነው 2 ቀን ብቻ እንጀራ ያበረከተ? ለምን ይመስላችኋል? ዓላማው ምንድነው? አይደለም ነው እንጀራ አይደለም ነው። ክርስቶስን የመከተል ዓላማው እንጀራ አይደለም። ጤናውንም እግረ መንገድ ነበር የሚሰጠው። እግረ መንገድ ነው። ልታገኝም ትችላለህ፣ ልታጣውም ትችላለህ። አሁን ዛሬ የፈውስ ቀን የሚሉት ከኛ ቤተክርስቲያን ውጭ የሆኑ ሰዎች እንደው በመምህር አምላክ ያሰኛል። እንደው በመምህር አምላክ እንደው ይገርም። የፈውስ ቀን ክርስቶስ እኮ እንደዛ አላረገም። ፈውስን ዓላማ እንዲያደርገው ሰው ማለት ነው። ፈውስ ሰው ጸበል ተጠምቆ አልድን ሲል አንድ ችግር አለብህ፣ የቤት ዛር አለብህ፣ የእንትን ይሉታል። ሰው ጥሮ ግሮ ማግባት ሲያቅተው ይገርግር ኑሮብህ ነው ይሉታል። እንዴው ግርም ነው የሚያደርገው እኮ። ለምንድን ነው እንደዚህ የሚሉት ማለት ነው? በቃ ሁል ጊዜ እንዴ ቅዱስ ጳውሎስ ምን አለ? ክርስቶስን ለዚች ምድራዊት ህይወት ብቻ የምንሻው ከሆነ ከሰው የባስን ምስኪኖች እኛ ነን አለ። ከሰው የባስን ምስኪኖች። ክርስቶስን ለዚህ ዓለም ነገር ከሆነ ተስፋ የምናደርገው ከሰው የባስን ምስኪኖች። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 የመጨረሻ ድሃ ማለት ክርስቶስን ለምድራዊ ፍላጎቱ የሚጠብቀው ሰው ነው። ክርስትና ግን ከዚህ ውጭ ከዚህ በላይ ነው። አይንን ከፍ የማድረግ ነው። ሐሌው ዘበሰማይ ወአኮ ዘበምድር ሀባሃሎ ለጓለማያው በየማናቡ ይነብር። ቆላሲስ ምዕራፍ 3 ቁጥር 1 ላይ የምድሩን ተውትና ወደ ሰማይ ከፍ በሉ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳለበት ሰማይ ህሊናችሁን አንሱት ይላል። ሰው እኮ ከእንስሳት ተለይቶ የዳርዊንን ነገር እንተውና ሰው ከእንስሳት ተለይቶ ቀና ብሎ የተፈጠረበት ምክንያት ለምን ይመስላችኋል? የሰማይ ሐሳብ ያለው ፍጡር ስለሆነ ነው። እንስሳው እዚሁ ተጎንብሶ ይሄዳል። ተጎንብሶ ያያትን ምድር በልቶ እዚያው ፈርሶ ይቀራል። ትንሣኤ የለውም። ሰው ግን ቀና ብሎ የሄደው የሰማይ ዓለም ስላለው ነው። እና ፈውስ ዓላማችን አይደለም ነው። ሰምታችኋል ዘመዶች? ሰምታችኋል? በቃ ደስ ካለው ይፈውሰን፣ ይቆይ ይጠቅማችኋል ካለ ይቆይ። እንግዲህ ይኸው ቅዱስ ጳውሎስ እንኳን የለም በሽታው ይጠቅማል ይቆይ አብሮሃል። አሁን ጳውሎስ ጋር ይኑርበት ነው ሊል ነው እንዴ? አዳምና ሔዋን ልጅ እኮ ደፋር ነው ይላል። ቅዱስ ጳውሎስም እኮ ታዲያ አልዳንም። ታዲያ የጳውሎስ እምነት ስህተት ሆኖ ነው ያልዳነው? መናፍቃኑም እንዲህ ይላሉ፣ ኦርቶዶክስ የማትፈውሳችሁ እኮ እምነቷ ስህተት ስለሆነች ነው። ታዲያ ቅዱስ ጳውሎስ ተሳስቶ ነው ያልዳነው ያልተፈወሰው? አይደለም። ህመም የሚጠቅምህ ከሆነ አንተ ጋር ይቆይ ይላል ክርስቶስ። ጊዜው ገና ከሆነም እስከ ጊዜው ድረስ ያቆየዋል። ለምን? ህመም ትዕግስትን ያስተምራል፣ ያነጻል። አሁን ያለንበት የ21ኛው ክፍለ ዘመን ሰው በሰብእናው በራሱ ምንድነው የሰጥቶ መቀበል ህሊና ያለው ጭንቅላት ነው ያለው። የካፒታሊዝም ዘመን አይደል ምንኖርበት እና ስጸልይ እግዚአብሔር ምን ይሰጠኛል ነው የሚለው። ስጾም ምን ይሰጠኛል እንደዚህ ነው የሚለው ማለት ነው።
በእግዚአብሔር ማኩረፍ የሚጀምረው ይህንን አላሳካልኝም፣ ይህን አላሳካልኝም፣ 5 ገዳም ሄጄ ጸበል ተጠምቄ ነበር አልዳንኩም፣ እንደዚህ ማልኩ አልዳንኩም፣ እንደዚህ ማልኩ አላርኩም ይብሎ በእግዚአብሔር እንኳን ማኩረፍ ይጀምራል። በሰጥቶ መቀበል መርህ ነው። ሰጥቶ መቀበል መርህ ለንግድ ነው የሚሰራው። ክርስትና ሁሉን ማጣት ነው። ለምን ሲባል ማጣቱ ራሱ ትርፍ ስለሆነ ማለት ነው። ይሄ ማጣት ትርፍ ነው። የምናተርፈው ደግሞ ክርስቶስን ነው። ዘላለም ሕይወትን ስለምንወርስበት ነው። ስለዚህ እግዚአብሔር ቤተሰቦች ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። እውነት ነው፣ እግዚአብሔር ይፈውሳል። በሐዲስ ኪዳን ግን ፈውስ ዓላማ አይደለም። እስኪ ጥያቄ ልጠይቃችሁ። ጌታ ከተጠመቀ ጀምሮ ስንት ዓመት አስተማረ? 3 ዓመት ከ3 ወር አይደል? እንጀራ ስንት ቀን አበረከተ? 2 ቀን ብቻ። 3 ዓመት ሙሉ ያስተማረ እሱ ለምንድን ነው 2 ቀን ብቻ እንጀራ ያበረከተ? ለምን ይመስላችኋል? ዓላማው ምንድን ነው? አይደለም ነው እንጀራ አይደለም ነው። ክርስቶስን የመከተል ዓላማው እንጀራ አይደለም ነው። ጤናውንም እግረ መንገድ ነበር የሚሰጠው። እግረ መንገድ ነው። ልታገኝም ትችላለህ፣ ልታጣውም ትችላለህ። አሁን ዛሬ የፈውስ ቀን የሚሉት ከኛ ቤተክርስቲያን ውጭ የሆኑ ሰዎች እንደው በመምህር አምላክ ያሰኛል። እንደው በመምህር አምላክ እንደው ይገርም። የፈውስ ቀን ክርስቶስ እኮ እንደዛ አላደረገም። ፈውስን ዓላማ እንዲያደርገው ሰው ማለት ነው። ሰው ጸበል ተጠምቆ አልድን ሲል አንድ ችግር አለብህ፣ የቤት ዛር አለብህ፣ የእንትን ይሉታል። ሰው ጥሮ ግሮ ማግባት ሲያቅተው ይገርግር ኑሮብህ ነው ይሉታል። እንዴው ግርም ነው የሚያደርገው እኮ። ለምንድን ነው እንደዚህ የሚሉት ማለት ነው? በቃ ሁልጊዜ እንዲህ ቅዱስ ጳውሎስ ምን አለ? ክርስቶስን ለዚች ምድራዊት ሕይወት ብቻ የምንሻው ከሆነ ከሰው የባስን ምስኪኖች እኛ ነን አለ። ከሰው የባስን ምስኪኖች። ክርስቶስን ለዚህ ዓለም ነገር ከሆነ ተስፋ የምናደርገው ከሰው የባስን ምስኪኖች። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20። የመጨረሻ ድሃ ማለት ክርስቶስን ለምድራዊ ፍላጎቱ የሚጠብቀው ሰው ነው። ክርስትና ግን ከዚህ ውጭ ከዚህ በላይ ነው። ዓይንን ከፍ የማድረግ ነው። ሀሌው ዘበሰማይ ወአኮ ዘበምድር ሀባሃሎ ለጓለማያው በየማናቡ ይነብር። ቆላሲስ ምዕራፍ 3 ቁጥር 1 ላይ የምድሩን ተውትና ወደ ሰማይ ከፍ በሉ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳለበት ሰማይ ሕሊናችሁን አንሱት ይላል። ሰው እኮ ከእንስሳት ተለይቶ የዳርዊንን ነገር እንተውና ሰው ከእንስሳት ተለይቶ ቀና ብሎ የተፈጠረበት ምክንያት ለምን ይመስላችኋል? የሰማይ ሐሳብ ያለው ፍጡር ስለሆነ ነው። እንስሳው እዚሁ ተጎንብሶ ይሄዳል። ተጎንብሶ ያያትን ምድር በልቶ እዚያው ፈርሶ ይቀራል። ትንሣኤ የለውም። ሰው ግን ቀና ብሎ የሄደው የሰማይ ዓለም ስላለው ነው። እና ፈውስ ዓላማችን አይደለም ነው። ሰምታችኋል ዘመዶች? ሰምታችኋል? በቃ ደስ ካለው ይፈውሰን፣ ይቆይ ይጠቅማችኋል ካለ ይቆይ። እንግዲህ ይኸው ቅዱስ ጳውሎስ እንኳን የለም በሽታው ይጠቅምሃል ይቆይ አብሮህ አለው። አሁን ጳውሎስ ጋር ይኑርበት ነው ሊል ነው እንዴ? አዳምና ሔዋን ልጅ እኮ ደፋር ነው ይላል። ቅዱስ ጳውሎስም እኮ ታዲያ አልዳንም። ታዲያ የጳውሎስ እምነት ስህተት ሆኖ ነው ያልዳነው? መናፍቃኑም እንዲህ ይላሉ፣ ኦርቶዶክስ የማትፈውሳችሁ እኮ እምነቷ ስህተት ስለሆነች ነው። ታዲያ ቅዱስ ጳውሎስ ተሳስቶ ነው ያልዳነው ያልተፈወሰው? አይደለም። ህመም የሚጠቅምህ ከሆነ አንተ ጋር ይቆይ ይላል ክርስቶስ። ጊዜው ገና ከሆነም እስከ ጊዜው ድረስ ያቆየዋል። ለምን? ህመም ትዕግስትን ያስተምራል፣ ያነጻል።